አለብህ መጀመሪያ። ለአንተ የተሰጠ መጽሐፍ የሚባለው ነገር መያዝ አለብህ መጀመሪያ። የለህም እኮ እያሽቃበጥክን ያለው። ለእስራኤላውያን በተሰጠ መጽሐፍ ውስጥ አምላክን እያመለክ ምን አገባ? ህጉም ስርዓቱም የእስራኤላውያን ነው። የተላከውም ለእስራኤላውያን ነው። ሁሉም ዝም ብለህ ቀምተህ ወርሰህ ዘርፈህ እየቀጠፍክ እየኖርክ እና የሰዎችን ሃይማኖት በሰዎችን ሃይማኖት ደግሞ ሰዎችን ማሸማቀቅ አችልም። ገደል ትገባለህ እንጂ አችልም። እናንተ ራሳችሁ የአምላክ አምላክነት ራሱ የሚፈተሸው በእስልምና ነው። በእስልምና ሃይማኖት ነው። ሃይማኖትነቱን እንትን የሚደረገው በእስልምና መነጽር ነው። ስለዚህ መጀመሪያ ራሳችሁን ሆናችሁ መቆም መቻል አለባችሁ። ልከ ነበረ ና ግባ። እስኪ ልብ ካለ ግባ። ለማንኛውም ወደ ሐሳባችን ስንመለስ ሙስሊሞች አይናበቡም። ሶሻል ሚዲያ ላይ ያሉ ሰዎች አንደኛ ነገር በመካከላቸው የምቀኝነት እንትን አለ ማለት አንዳንድ ሰዎች አሉ ማለት ነው። ይሄ ምንድነው? ምቀኝነት ውስጣቸውን በጣም ያቆሰለው የቆሸሹ ሰዎች አሉ። ከዛ ውጭ ደግሞ ባለማወቅም ባለመግባባትም የሶሻል ሚዲያን አጠቃቀም በስነ ስርዓት የማያውቁ ሰዎች አሉ። 6 አስተማሪዎች አንድ ላይ በአንድ ተመሳሳይ ሰዓት ላይ ላይቭ ገብተው ማስተማር ይፈልጋሉ። እንደዛ የሚባል ነገር እኮ የለም። ተናበህ ስትሰራ እኮ ነው። እንትና ከገባ ሰብሰብ ብለህ ገብተህ ምዕመኑ እዛ ጋር ቁጭ አድርገህ ስታስተምረው እኮ ነው። ከዛ ደግሞ እሱ ደክሞ ሲወጣ አንተ ደግሞ ተመልሰህ መጥተህ ሌላው ይገባና እሱን ማስተማር እኮ ነው። ሶሻል ሚዲያ ላይ ተጽዕኖ የምትፈጥረው በመናበብ ነው። አንተን ከሚመስሉ ሰዎች ጋር በመናበብ ነው ተጽዕኖ የምትፈጥረው፣ ለውጥ የምታመጣው፣ ምዕመኑን የምታስተምረው። አንደኛ ነገር አንተ የምታስተምረውን ትምህርትም እንዳያልፍበትም ራሱ ተበታትነውም እዚህም እዛም እያሉ መከራቸውን ከሚበሉ አንድ ሰው ይገባል። አሁን ለምሳሌ ጠዋት ላይ አንድ ሰው ከገባ የሱ ትምህርት እንትን ያደርጋሉ። ከዛ ደግሞ ከሰዓት ሌላው ሰው ይገባል። ከዛ ደግሞ ትንሽ ቆይቶ ሌላው፣ ከዛ ደግሞ ትንሽ ቆይቶ ሌላው። ችግሩ ግን ጥቅመኛ ሰው ነው ያለው መሰለኝ። እኔ ሳየው ምንድነው ለመጠቀምም የሚመጡ ሰዎች ሊኖሩ ይችላሉ። ምናልባት ለምን ተጠቀማችሁ ልትላቸው አትችልም፣ ግን የገቢ ምንጫቸው ከሆነ በጣም ከባድ ነው። ግን ለውጥ የምታመጡት በመናበብ ሶሻል ሚዲያን አጠቃቀም በማወቅ ነው እንጂ ዝም ብለህ ሰው ምንድነው ላይፍ ስለከፈትክ ምንም የምታመጣው ነገር የለም። ምዕመኑን እያንጠበጠብክ ምዕመኑን ሳትቆጣጠር ሶሻል ሚዲያውን ሳትቆጣጠር መናገር ስላለብህ ብቻ አይደለም። ምንድነው መናገር ስለቻልክ ብቻ ከሆነ እየተናገርክ ማስተማር አለብኝ ብለህ ስላመንክ ሳይሆን በመጀመሪያ ማስተማር አለብኝ ብለህ ማመን መቻል አለብህ። ከዛ ደግሞ የሚማሩት እነማን ናቸው አሉ ወይ ሰውስ የሚማር ሰውስ አለ ወይ ብለህ ደግሞ እንትን ማድረግ አለ መጠየቅ አለብህ እኮ ራስህን እንጂ ግዴታዬን መወጣት አለብኝ። ስለዚህ በየሆነ ሰዓት ገብቼ በቃ ቁጭ ብዬ እኔ አወራለሁ፣ የሰማ ይስማ ያልሰማ ደግሞ ምን አገባኝ የሚባል ነገር ከሆነ ምንም ለውጥ አይመጣም። መናበብ መቻል አለባችሁ፣ መግባባት መቻል አለባችሁ፣ ማውራት መቀራረብ መቻል አለባችሁ፣ ሰብሰብ ማለት መቻል አለባችሁ። እንደዛ ነው ምዕመኑን የምትቆጣጠረው እኮ እንደዛ አድርገው እኮ ነው። ሰብሰብ ብሎ አንተ ጋር ይመጣል። ከዛ ደግሞ ያኛውን አሁን ለምሳሌ አንድ ሰው የሚመቻቸው ሰዎች ሊኖሩ ይችላሉ፣ ያኛው የሚመቻቸው ሰዎች ሊኖሩ ይችላሉ። እዚህም እዛም እያሉ ነው እንትን የሚያደርጓቸው። ሰብሰብ ብለው አንተ ጋር ከመጡ ከሰዓት በኋላ ደግሞ ሰብሰብ ብለው የሆነ ሰዓት ላይ ገባ ብለው ይማራሉ። ትምህርት የማያልፍም አንተም ተጽዕኖ ትፈጥራለህ። እንደዚህ እያደረግህ ማለት ነው። ሚዲያውን ትቆጣጠረዋለህ። እንደዚህ አድርጋችሁ ብትሰሩ መልካም ነው። ሊዱ ወይ እንዴት ነህ? ሰላም ነው? ደህና ነኝ። እንዴት ነሽ? ደህና ነኝ። ምን ነው ምን ነው ድምፅሽ ተቀየረብኝ ብዬ ነው። ኧረ አልተቀየረም። ገና ስለተነሳ ይሆናል። ከምን እኔ ካሁን ነው የነቃው።
ከእንቅልፍ ማለትሽ ነው። ያ ብዙ አይነት መነሳት አለ ብዬ ነው። ጉድ። እሺ ከእንቅልፍ ነው እኔ የተነሳሁት። አረ ሌላ በክፋት አይደለም፣ ከሞትም መነሳት አለ ብዬ ነው። ወይ ጉድ። እሺ ቅድም ስናወራ ግን ድምፅሽ እንዲህ አልነበረም እኮ። ኧረ እባክህ አዎ አልተኛም ነበረ ስላልተኛሁ ነው። አነ ነቃ ብለሽ ነበረ። በኮሜንት አዎ። እም፣ እሺ ምን አዲስ ነገር አለ? ምንም የለም። ተይ እንጂ ይኖራል የምር ሀሳብሽን አትሰጪም? ሀሳብ የለኝም እኔ። ለምን? እኔ እንጃ ደብሮኛል። በቃ ዛሬ ገና በጠዋት ለምንድን ነው የሚደብርሽ? እኔ እንጃ ገስት ራሱ አልገባም ብዬ ነበር። አንተ ሆነብኝ የገባሁት። ነው ያ እኛ እያለንማ ሊደብርሽ አይገባም። የት አባቱ እሺ እም? ይሁና። እሺ አዎ ሊደብርሽ አይገባም። ተመክራ ነው። ማን የመከረሽ? እኔ ሰው ግን ክፉ ነው። ኧረ እኔ ማንም አልመከረኝም። ማን መከረኝ? ቱርቦ አውርተውሽ ነበረ? ወይ ቀልድ። እኔ ማንም አልመከረኝም። ዝም በለው። ማን አወራኝ? ብዙ ዲያቆናት አሉ፣ ብዙ አስተማሪዎች አሉ። አይ ነው እና የመከረሽ ሰው አለ? ዲያቆናት እኔን አይመክሩኝም፣ ያስተምሩኛል እንጂ። ምንድን ነው የሚያስተምሩሽ? ገድልና ድርሳን። እሱ ደዛ አይ እንደ ኦርቶዶክስ አስተማሪ የለም። እንደዛ ነገር ብቻ ሆዲፍ ጆይ እነሱን ቶ አይ እኔ በትክክል ነው። እንደ ኦርቶዶክስ አስተማሪ የለም። ምናልባት ሌላ ሰው ሊያምን ይችላል፣ አሉ ብሎ ሊያወራ ይችላል። እንደ ኦርቶዶክስ ግን ታው ታው እኔ አያገባኝም ስለነሱ። አዎ አንቺማ ያገባሽም አውቃለሁ። ምን አገናኘሽ? እሺ እንትን ተመክራ ነበር የሚሉት። አይ ቲንክ ማታ የሆነ ሰው ድሮ እንዳልነበርሽም አሁን ዝም ብለሽ ነው ሰው የምትሳደቢው ምናምን፣ እኔ ራሱ ሳደብሽ ጸጥ ትይኝ ነበር ምናምን ብሎኝ ነበር። እና እሱን ነው ተመክራለች የምትሉት? ሌላ ማን መክሮኛል? እኮ አዎ መመለስ የለብሽም መጠየቅ የለብሽም። ሰው እየሰደበሽ ዝም ብለሽ ማዳመጥ አለብሽ ነው ድሮ እንደዛ ነበርኩኝ እኮ። እንደዛ ብለሽ መቀጠል አለብሽ እየተባለ ነው። አይ በጣም ተበላሸሽ፣ አሁን ሰበብ ነው የምትፈልጊው ምናምን ነዋ። ልክ ነኝ? ተመክራለች ያላችሁ ሰዎች ጌታ ሆይ እሱን ነው በቃ የሚሆነው። አይ ሚዲያ ስለሆነ ነው እንጂ በነገርሽ ላይ አንቺ መሬት ላይ ብትኖሪ ኑሮ ከባድ ችግር ይደርስብሽ ነበረ። አንድ ክርስቲያን ሰው፣ አንድ ኦርቶዶክስ ሰው መጠየቅ አይችልም። ምክንያቱም ለጥያቄው መልስ ስለሌለ መጠየቅ አይቻልም። መጠየቅ ወንጀል ነው። ትሳደዳለህ፣ ትሰደዳለህ፣ ትወገራለህ፣ ትገደላለህ። ይህ የታወቀ ነገር ነው። መጠየቅ ወንጀል ነው፣ ወንጀል ነው። አይቻልም። ብዙ የማያስማማ ነገር አለ ራሱ። አሁን ማንንም ሰው ተነስቶ ጥያቄ ቢያነሳ አያስማማም። አሁን ለምሳሌ ስለ ገድላትና ድርሳናትን ጥያቄ ቢያነሳ ሰው እንትን አይደረግም። ምንድነው ተቀባይነት የለውም። ገድላትና ድርሳናትን መነካት የሌለባቸው መጽሐፍት ናቸው። ማንንም ሰው ቢጠይቅ፣ ምክንያቱም አይምሮ ሊቀበለው የማይችል ነገር ነው እዛ ውስጥ ያለው። ለምን ሲባል አይ ተአምር ነው፣ ስለዚህ ተአምር ደግሞ መቀበል አለብህ፣ ቤተክርስቲያኗ የተቀበለችው ስለሆነ አንተም ዝም ብለህ መቀበል አለብህ የሚባለው ነገር ስላለ ማንንም ሰው መጠየቅ አይችልም። እሱ ብቻ አይደለም። አሁን ብዙ ነገራቶች አሉ። ለምሳሌ አውጥተህ ብትጠይቅ እንትን ትባላለህ፣
አሁን ለምሳሌ ወልድ እግዚአብሔር የተባለበት የቱ ጋር ነው ያለው ብለህ ብትጠይቅ ለምን እንደዛ ትላለህ ተብለህ ወይ በሆነ እንትን ነው የሚነገርህ እንጂ መጠየቅ አይቻልም። ስላሴ ምንድን ነው ብለህ ብትጠይቅ አይቻልም፣ አይቻልም። እግዚአብሔር ወልድ የሚባል ነገር አለ? የለም። ፍጹም ሰው የሚባል ነገር አለ? የለም። መጠየቅ ይቻላል? ይሄን ነገር ከየት ያመጡታል? መልስ የለውም፣ አይጠየቅም። እነሱ የሚመልሱበት የራሳቸው የሆነ እንትናቸው አላቸው። ይሄ ዚግዛግ የሆነ እንትናቸው አላቸው። በራሳቸው የሚመልሱበት እንትን አለ። ስለዚህ መጠየቅ አይቻልም። የጠየቁ ብዙ ሰዎች አሉ። ማንንም ሰው ሲጠይቅ ያው 666 ነው የሚባለው። ማንንም ሰው ሲጠይቅ መናፍቅ ነው የሚባለው። ማንንም ሰው ሲጠይቅ ወይ ሐሳብ ሲሰጥ ሙስሊም ነው የሚባለው። ማንንም ሰው ሲጠይቅ ሰይጣን ተናወጠው ነው የሚባለው። እነሱ ውስጥ ያለው መንፈስ ቅዱስ ምን አይነት መንፈስ ቅዱስ እንደሆነ እኔ ግራ ነው የሚገባኝ ሁሌ በነገራችን ላይ መንፈስ ቅዱስ የሚባለው የሚያድረው እንደነሱ መሀይም ሰዎች ላይ ነው የሚያድረው። መንፈስ ቅዱስ ደናቁርት ሰዎች ላይ ነው መንፈስ ቅዱስን የሚያድረው። ዝም ብለው አሜን ብለው የሚቀበሉ ሰዎች ላይ ነው መንፈስ ቅዱስን የሚያድረው። መንፈስ ቅዱስ ገለጠልኝ ብለው የሚሉ ሰዎች አስበው ማስተንተን የማይችሉ ደናቁርት ሰዎች ናቸው። አይ በቃ እንትን ማለት የለብኝም ዝም ብዬ ልቀበለው ብለው የሚሉ ሰዎች እነሱ ውስጥ ነው የሚያርፈው መንፈስ ቅዱስ የሚባለው። ውሸት እኮ ነው። መንፈስ ቅዱስ የሚባል ነገር ለአንተ የሚገልጽልህ ነገር የለም። የሚገለጥልህ በእውቀት ነው። የሚገለጥልህ በመረዳት ነው። የሚገለጥልህ በማስተንተን አይምሮህን በመጠቀም ነው እንጂ በመንፈስ ቅዱስማ ከሆነ መጽሐፍ መጻፉ ለምን አስፈለገ ነው? ለምን ተጻፈ? እንድናነበው አይደል እንዴ? አንብበን እንድንረዳ አይደል? ለምን አስፈለገ? መጽሐፉ ለምን አስፈለገ? ለምን ተጻፈ? መንፈስ ቅዱስ ከሆነ የሚገልጥልህ መንፈስ ቅዱስ እየገለጠልህ ከሆነ የምትረዳው በቃ እስኪገልጥልህ ዝም ብለህ ትጠብቃለህ ማለት እኮ ነው። ስብከቱ ለምን አስፈለገ? መንፈስ ቅዱስ ከሆነ የሚገልጥልህ። ትምህርቱ ለምን አስፈለገ? መንፈስ ቅዱስ ከሆነ የሚገልጥልህ። ድካሙ ለምን አስፈለገ? መንፈስ ቅዱስ ከሆነ የሚገልጥልህ። ውሸት እኮ ነው። አይገናኝም። ራሱ እነሱ የሚያወሩትና ስርዓቱ ብለው ያስቀመጡት ራሱ አይገናኝም። ኦርቶዶክስ የሚባለው አሁን ኢትዮጵያ ውስጥ ኦርቶዶክስ ቤተክርስቲያኗ እነሱ እንደፈለገው አድርገው በእነሱ ፍላጎት እና በእነሱ ሐሳብ በእነሱ እሳቤ የሚመራ መጽሐፍ ቅዱስ ነው ያለው። እነሱ በመጽሐፍ ቅዱስ አይመሩም። ራሱ የተጻፈውን እንኳን አይተገብሩትም፣ አይመሩበትም። መጽሐፍ ቅዱስ የሚባለው ራሱ መጽሐፍ ቅዱስ ነው በእነሱ የሚመራው። የሚያሳዝነው ነገር ማለት ነው። ከዛ አንተ ደግሞ ወጣት ስትሆን መጽሐፍ ቅዱስ ማታነብበት አጥር ይሰጣል። ድርሳናት ተብለው በቃ እዛ ጋር የመጽሐፍ ክምር ይከመርላል። አደርስበትም ራሱ 1000 ዓመት ቢሰጥህ እንድትኖር አደርስበት መጽሐፍ ቅዱስ ጋር አትደርስም። በኦርቶዶክስ ቤተክርስቲያን ውስጥ ቁጭ ብለህ ማለት ነው። ኦርቶዶክስ ሆነ መጽሐፍ ቅዱስ ጋር አትደርስም እኮ። እነሱን እያነበብክ እነሱ ሳይገባህ እነሱ ውስጥ እየተወናበድክ እድሜን ይደርሳል፣ ትከንፋለህ፣ ትገባታለህ፣ ትቃጠላታለህ እንጂ ምንም ውጤት የለውም። እንትና ከንፈር ለከንፈር ይሳሳሙ ነበረ ብለህ ጸድቃለሁ ብለህ ካሰብክ ድንቁርና ነው። አሁን ደግሞ ግግም ያሉ ሰዎች መጥተው ድንግል ማርያም ፈጣሪ ነች የሚሉ ሰዎች መጡ። ግግም ብለው በጅብ የተበላ ሰው የድንግል ማርያም ስዕል አድህኖ አመጣው በሶስተኛ ቀን አመጣው ብለው የሚሰብኩ ሰዎች ደግሞ መጡ። የድፍረታቸው ድፍረት ማለት ነው። አሁን ይሄ ሃይማኖት ነው? ስዕሉ ጦርነት ውስጥ ይሳተፍ ነበረ ብለው እያስተማሩ ይሄ ሃይማኖት ነው? አምልኮ ነው? ስራ ምንድን ነው? ስዕል አድህኖ ራሳቸውን ማዳን ይችላሉ። ራሳቸውን ከማዳን አልፈው መላእክትን ይፈውሳሉ። መልአክ ይታመማል እንዴ? መላእክትን ይፈውሳሉ ብለው የሚያስተምሩ የሃይማኖት አባቶች ደግሞ መጡ እነሱ ጋር ማለት ነው። ለምን ሲባል አያነብቱም። መጽሐፍ ቅዱስ ጋር እኮ አይተዋወቁም እኮ። ቢያንስ ከእንደዚህ አይነት የወንበዴ እና የደናቁርት እንትን ይወጡ ነበረ። መጽሐፍ ቅዱስን ቢያነቡት ማለት ነው። ትንሽ ቢያነቡት እንደዚህ አይነት ነገር አይቀበሉም ነበረ። ትንሽ ቢያነቡት ትንሽ እንኳን ስለ መላእክት እንኳን ይረዱ ነበረ። ትንሽ እንኳን ስለ አምላክ ይረዱ ነበረ። ትንሽ እንኳን ስለ ስዕላት ይረዱ ነበረ። ትንሽ እንኳን ስለ ጣዖት ይረዱ ነበረ። የድንግል ማርያም ስዕሏ እኮ ነው፣ ራሷም አይደለች። ስዕሏ መላእክት ይፈወሱበታል ብለው የሚያስተምሩ የሃይማኖት ሰባኪ ነን የሚሉ ደፋር የመጨረሻ አይናውጣ ሰዎች መጡ። ደግሞ አሁን ደግሞ
አሁን የ21ኛ ክፍለ ዘመን ወጣት እንደዚህ ብላችሁ ያስተማራችሁ ነው ሃይማኖተኛ የምታደርጉት? የኢየሱስ ክርስቶስ ከንፈር ተገለጨጨ፣ ተሳመ፣ ተጠባ እያልክ እያስተማርክ ነው ሃይማኖተኛ የምታደርገው ትውልዱ? ግብረ ሰዶማውያን ትውልድ እኮ ነው የምትፈጥሩት እኮ እናንተ። ከእናንተ የሚወጣው ፍሬ እናንተ የምታፈሩት ትውልድ እኮ ግብረ ሰዶማዊ ሰው እኮ ነው። ሶዶም ነው የምታፈሩት እኮ እናንተ። ሴት ከሴት ጋር ተሳስመው ኃጢአት አልነበራቸውም። አይ ከዛ አልፈው ደግሞ ተአምር ተሰራ በማሳሳማቸው ብለህ ታሪክ ከተረክ በቃ እንደዛ ከሆነ ሴት ከሴት ጋር መሳሳም ችግር የለውም ብለው እንዲያስቡ ነው የምታደርጓቸው። ችግር የለውም እኮ በእናንተ። ሌዝቢያንነት በኦርቶዶክስ ቤተክርስቲያን ተአምር ነው። ሌዝቢያንነት ተአምር ተሰርቶበታል። ወንድ ከወንድ ጋር መደራረግ ተአምር ተሰርቶበታል በኦርቶዶክስ ቤተክርስቲያን። እናትን ማጫወት በኦርቶዶክስ ቤተክርስቲያን ኢየሱስ ክርስቶስ ካለበት ወርዶ እናቱን ላደረገ ሰው ይቅር እንዳለ አድርገው ነው መጽሐፋቸውን የጻፉት እነዚህ ሰዎች። በእነሱ አባባል ምንድነው? እናትን ማድረግ ከሰማይ ኢየሱስ ክርስቶስ ወርዶ ይቅር እንዲል ያስደርጋል። በቃ ችግር የለባቸውም እነሱ ጋር። ይሄ እንደዚህ አይነት የቆሸሸ የገማ የጠነባ አስተምሮ እያስተማራችሁ ሃይማኖተኛ ትውልድ እንፈጥራለን ብላችሁ የምታስቡ ከሆነ ድንቁርና ነው። ይሄ ድንቁርና ነው። ምን አይነት ትውልድ ይቀርጻል? ምንድነው ሃይማኖት የሚባለው? ሃይማኖት ለምን ያስፈልጋል? ዝሙትና ክፋትን የማይጠየፍና የማይቃወም ሃይማኖት ሃይማኖት የሚያስብለው የቱ ጋር ነው? ተአምርነት በዚህ ልክ መልፈስፈስ ነው እንዴ? ተአምር የሚባለው ነገር በነገራችን ላይ በፈጣሪ ለተፈቀደላቸው ሰዎች ብቻ የሚሰጥ ነገር ነው። ተአምር የሚሰሩ ሰዎች ማለት ነው። እነሱም በጣም ጥቂት ናቸው እንጂ ማንንም ሰው እየተነሳ ከንፈር ስለሳመ የወንድ ልጅ ከንፈር ስለመጠመጠ ተአምር ሰራ የለም፣ አይሰራም። ውሸት ነው፣ ውሸት ነው። እንደዛ ያደረጉ ሰዎች ካሉ እርኩስ ናቸው፣ ዝሙተኞች ናቸው፣ ቅዱስ አይደሉም። እንደዚህ አይነት ነገር እኮ ተአምር እኮ የለም። ፈጣሪ በሚወደው ነገር ራሱ ፈቅዶ ነው ተአምር እንዲሰሩ የሚፈቅድላቸው ሰዎች ራሱ ከሰሩ ማለት ነው ተአምር የሚሰሩ እንጂ ከንፈር ማንንም ሰው ይነሳና ከሆዷ እኮ እንትን ወጣ እኮ ተአምር እኮ ነው ከስዕሉ ነው እንዴ ምላጭ ወጣ በማህፀኗ ውስጥ እንትን ተገኘ እየተባለ ተአምር ይላል። ይሄ ጥንቆላ ነው። ይሄ መተት ነው። እንደዚህ አይነት ስራ ቆሻሻነት ነው፣ ብልግና ነው፣ ራሱ በጣም ነግማማት ነው፣ ጥንብነት ነው። በፍጹም ሃይማኖት ጋር አይገናኝም። እንደዚህ አይነት ድርጊት ማለት ነው አይገናኝም። ሃይማኖት እኮ ማለት እኮ ላለመበዳደል እኮ ነው። ፈጣሪ ራሱ ሃይማኖትን የደነገገው የሰው ልጆችን በስርዓት እንዲኖሩ እኮ ነው፣ እንዲግባቡ እኮ ነው፣ በሰላም እንዲኖሩ እኮ ነው፣ ድንበር እንዳይተላለፉ እኮ ነው። ሌላ እኮ አይደለም እኮ፣ እንዳይገዳደሉ እኮ ነው። ስርዓት እኮ ነው። እዛ ውስጥ ደግሞ ፈጣሪን በማምለክ ሰላም ታገኝበታለህ። እዛ ውስጥ ደግሞ የበላይ አካልን መታዘዝ የሚባል ነገር አለ። በቃ የበላይነት እንዳይሰማ ውስጥህን ስብር እያደረግ ለፈጣሪን አምልኮን እየፈጸምክ ትኖራለህ እንጂ አምልኮ ማለት ታምር አይደለም። ሃይማኖት ማለት ተረት አይደለም። ሃይማኖት ማለት ታሪክ አይደለም። ሃይማኖት ማለት ነገድነት አይደለም፣ ትውልድ አይደለም። አቆሸሻችሁት እናንተ እኮ ሃይማኖት የሚባለው ነገር እኮ። እናንተ እኮ የመስበክ ሞራል እኮ የላችሁም ኦርቶዶክሳውያን። እናንተ እኮ ጠንብታችኋል እኮ፣ እናንተ ገምታችኋል እኮ። እናንተ ውስጥ እኮ ሃይማኖት እኮ የለም። እናንተ ቅዱስ ናቸው ጻድቅ ናቸው ብላችሁ የምታስነብቡት ውሸት ነው። ዝሙተኞች ናቸው እንዳለ ማለት ነው። ውሸት ነው። ጦረኛ የነበሩ ሰው የገደሉ የተበዳደሉ ዝሙት የሰሩ በጣም የቆሸሹ መጨረሻቸው ምን እንደሆነ የማይታወቅ የፈርዖን ደቀ መዝሙሮች እዚህ ጋር ታመጣና ትውልድ እንዲያመልካቸው ታደርጋለህ። ፈጣሪን በማስረሳት ማለት ነው። ድርጊታቸው ሰዶማዊነትን ነው። ከንፈር ለከንፈር ሲሳሳሙ የነበሩ ሰዎች አምጥቶ ቅዱስ በቃ አባ እንትና ይለዋል። በጣም እኮ ነው የሚሰቀጥጠው። ስንክሳር ዘወርሃ ሰኔ 17 ላይ ያለው ገብታችሁ ብታነቡት በጣም ነው የሚሰቀጥጠው። በጣም ነው የሚሰቀጥጠው። አንድ ሰው ከ10 ጊዜ በላይ እናቱን አስረግዞ
ልጁ በሆዷ ውስጥ በመርዝ ገሎ ከዛ መጨረሻ ላይ ራሱን ሲፈጠፍጥ ራሱን ለማጥፋት ማለት ነው። ኢየሱስ ክርስቶስ ካለበት ወረደና ይቅር ብያለሁ፣ በቃ ተው፣ ለምን እንደዚህ ታደርጋለህ? ለምን በዚህ ልክ ራስን ትበድላለህ አለው። ማን ያየው? ስለዚህ ኢየሱስ ክርስቶስ ይመጣል እያለ እየጠበቀ ያለው ሰው በቃ መጥቶ ሄደዋላ ማለት ነው። በቃ ሰውየውን ይቅር ብሎ ተመልሰዋል። ኢየሱስ ክርስቶስ መጠበቅ የለበትም ትውልዱ ማለት ነው። በእነሱ አባባል የተከበረች ብጽዕት ንጽሕት የሆነች ድንግል ማርያም ክርስቶስ ሰምራ የምትባል አንድ ታሪኳ የማይታወቅ አመንዝራ ትሁን ታሪኳ የማይታወቅ ሴት ጡቷን ትጠባት ነበረ ብለው የድንግል ማርያምን ክብር በዚህ ልክ ዝቅ የሚያደርጉ የወረዱ የቆሸሹ ሰዎች እኮ ናቸው። የተከበረ ኢየሱስ ክርስቶስ መባጽዮን የሚባለው አንድ ቆሻሻ ሰው አምጥተው ከንፈሩን ይገለጭጨው ነበረ ብለው ታሪክን የሚያስነብቡ ሰዎች እኮ ናቸው። ኧረ ስንት ጉድ ነው! የግብፃውያን፣ የሲሪያ፣ የኢራቅ፣ የኢንዲያኖች፣ የጣሊያን ጦረኞችን አምጥቶ እነዚህ ሰዎችን ነው የሚያደርጉት ማለት ነው። እነሱ ነው እንዲመለኩ የሚያደርጉት። ከፈጣሪ ጋር ማነጣጠል ትውልዱ ማለት ነው። ከመጽሐፍ ቅዱስ ጋር ማነጣጠል። አይማረውም። ጠይቋቸው። ማንም ኦርቶዶክስ አያውቀውም። ፖስት የሚደረጉት እንኳን ማየት ትችላላችሁ። አባቶች የሚሰብኩት ስብከት ማየት ትችላላችሁ። ጭራሽ ብለው አሁን ደግሞ ድንግል ማርያም ፍጡር ብቻ ሳትሆን የፈጣሪ እንትንም አለባት ብሎ ደግሞ መጡ። የድንግል ማርያም ስዕል አድኖ ሰው ብቻ ሳይሆን ሰውማ ችግር የለውም እኛ አፍርሶ ሊሰራን ይችላል አሉ። ድንግል ማርያም አፍርሳ ልትሰራን ትችላለች አሉ። ስዕሏ ደግሞ መላእክት ይፈወስበት። ምን ማለት ነው? እንደዚህ መላእክት በምንድን ነው የሚታመሙት? ለምንድን ነው የሚታመሙት? ይታመማሉ መላእክት? በስዕል አድኖ የሚፈወሱት መላእክት ምናቸው ታመው ነው? በዚህ እኮ ነው ይሄ እንደዚህ አይነት የቆሸሸ የገማ ታሪክን እያስነበባችሁ ከእንደዚህ አይነት ጥንብነት ሳትወጡ ስለማንንም ሃይማኖተኛ የማውራት ሞራል የላችሁም። እናንተ ጋር ሃይማኖት የለም። እናንተ ጋር ፈጣሪ የለም፣ ጣዖት ነው ያለው። እናንተ ጋር አምላክ የለም፣ ሰው ነው ያለው። እናንተ ጋር የሚመለክ ሰማይና ምድርን የፈጠረ አምላክ አይደለም፣ ሰው ነው የምታመልኩት። እናንተ ሬሳ ነው የምታመልኩት፣ አጥንት ነው የምትቆጥሩት። እናንተ ጋር አምላክ አይመለክም። ሰው አምላኪዎች እኮ ናችሁ እናንተ። አጥንትና ሬሳ እየቆጠርክ ሰው እያመለክ አምልኮ ነው ብለህ በእናንተ አካሄድ በእናንተ ስራ ምንም የሚነካ የሚነገርም እንትን የለም፣ ሃይማኖት የለም። በነገራችን ላይ ማፈር ያለባችሁ እናንተ ናችሁ። በጣም ገምታችኋል። አሁን ደግሞ ድርሳናት ላይ በደንብ እየተሰራ ስለሆነ በጣም አይን አውጣ የሆኑ ሰዎች ወደ ሚዲያ ተለቀው ድንግል ማርያም ከፈለጉ ፈጣሪ ያድርጓታል፣ ከፈለጉ ስዕሏ እንትን ያድርጉታል። እንደፈለጉት ነው የሚያደርጉት ማለት ነው አሁን። ስለዚህ እናንተ መንገድ ስታችኋል። እናንተ ውስጥ ሃይማኖት የለም። እናንተ ውስጥ አምልኮ የለም። እናንተ ውስጥ ፈጣሪ የለም። እናንተ ውስጥ ፈሪሃ አምላክነት የሚባል ነገር የለም። እናንተ ውስጥ ለአምላክ ታዛዥነት የለም። እናንተ ውስጥ ራሱ አምላክ የለም። ስለዚህ እየመረጣችሁ አምላክ እያደረጋችሁ ሰው ነው እያመለካችሁ ያላችሁት። ለምንድን ነው እንደዚህ ስሜታዊ አድርገው ብዙ እንድናገር የሚያደርጉኝ? ኦፓ እንዴት ነሽ? የኔ ገድለ ዑራኤል እንዴት ነህ? የኔ ሰይፈ ስላሴ የኔ ገድለ ዮሐንስ ኬቱ ለገድለ ዮሐንስ ሞቷል። የሴጣን ጆሮ ደፈን ባለቤቴ። የትኛው? ይሄ ኤርሚ የገደለው ነው። በ42 ዓመቱ የገደለው ገድል የተወገዘው የሞተው ሞተ። የቀረ እኮ አለ እኮ አንዱ ፖስት ነው ያለው በዮሐንስ ዙሪያ ላይ ያለ ገድል። ሁለቱን ደግሞ በሄድ እያለ ነው።
የቀሩ ስላሉ አይ ሁሉም መቃጠል አለበት። ግን ተሳስተው ችግሩን የምፈራው ምንድነው? ተሳስተው መጽሐፍ ቅዱስ እንዳያቃጥሉት ነው የምፈራው። እንዳያወግዙት ራሱ አያውቁትም እኮ አያውቁትም። ስለማያነቡት ነው ደግሞ። ይሄ ማን የሚሉት ነው? የምን ገላትያን የምን ማርቆስ ነው? የምን ዮሐንስ ራእይ? የምን የኢሳያስ ትንቢት ነው? እኛ ከውዳሴ ማርያም በቀር የምንቀበለው የለንም ብሎ አንድ ቀን ዱቄት እኔ እፈራለሁ። በጣም ነው የምሰጋው። እኔ ለነሱ ለይተው አያውቁትም። እንዴት ነሽ? ወንጌል አያነቡም። ወንጌል አያነቡም ስለ እንዳለ ነው ወንጌል የማያነቡት እንዳለ። እኔ በዘመኔ በቃ የወንጌል ድርቅ የወንጌል እጥረት ያለበት የእምነት ተቋም ያየሁት የቤተክርስቲያኗ በቂ መጽሐፍቶች አሉ። በነገር ላይ ብዙ ጊዜ እንደዚህ ስንናገር ቤተክርስቲያኗን የምንናገር ይመስላል ሰዎች አሉ። ቤተክርስቲያኗ ውስጥ አይደለም ለእምነት ለምርምር የሚሆኑ መጽሐፍቶች አሉ። ቤተክርስቲያን የመጽሐፍ ችግር የለባትም እንደ ተቋም ነው ኦርቶዶክስ ቤተክርስቲያን ማለት ነው። ምእመኑ ግን የሚያስጠጣ የሚያሰክር ገባ ዝክርን ችግር የለባትም። ሆዱ ምን ሞላበት ኢቭን ወጣቶች ራሱ ሲፎቶ የሚታያቸው ሚዩት ማረጊ የተዘረቀ ሚዩት አርጊልኝ ማሪ። ወጣቶች ራሱ ቲክቶክ ላይ የምታያቸው ቤተክርስቲያን ሲሄዱ የሚይዙት ወንጌል አይደለም ድርሳናት ነው የሚይዙት። እቺ በቀይ እንትን ደጎሰችው አለታ በዚህ ጠቅላላ ለምትወክ እንደሽጋ እሷን ነው ተደረገው የሚሄዱትና በቃ ማፊ ወንጌል በነገር ላይ በእርግጥ ቤተክርስቲያኗ ውስጥም የሚነበበው ወንጌል ነው። በቅዳሴ ሰዓት መጽሐፍ ቅዱስ ቢነበብ ከዘፍጥረት እስከ ዮሐንስ ራእይ ይጠቅማል። እኔ እንደዛ ብዬ አስባለሁ። አባባሌ አንድ ሁለት ስነኝ በተነበበ ቁጥር እዛ መጽሐፍ ቅዱስ ነው የሚነበበው ብለው ከሚሳክሱ የጸሎት መጽሐፍ ነው የሚሄዱት እና ወንጌል ካላነበቡ እንዳልከው ወደፊት መቃጠሉ የማይቀር ነገር ነው። ምክንያቱም ወንጌል ስለማያነቡ ነው ለሌላ ሃይማኖት ራሱ ምላሽ ሲሰጡ እኔ ያስቁኛል። አንድ ቴሌግራም ላይ ያየሁትን ነገር ላንብብልህ። እሺ እኔ ደግሞ ውጋት የሆነ አንድ ስዕል እዚህ ጋር አስቀምጣለሁ። ቀጥይ ለነሱ በትልቁ አድርገኝማ ይታያል። እኛ ስለምና ነው የሚሳደቡት የገቢ ምንጭ ለማግኘት ነው። ስለ ክርስትና እውቀት የላቸውም ብለን ስንናገር በማስረጃ ነው እና ምን ይላል መሰለህ? ወይኔ በጣም መሳቅ አልችልም። እውነት እያየሁት ከሆነ ማውራት አልችልም። ላጥፋው የምር በቃ ሳየው አብ ልጅ አለው ብለዋል አለ። ከዛ ኦኬ ሲባሉ ስለዚህ የድሮ አብ ኢየሱስ ልጁ ነው ብሎ ተናገረ። ኢየሱስ ልጁ ነው ብሎ ሲናገር ሰማ ነው። ስለዚህ አለ የድሮ አምላካቸው ሚስት ነበረው ማለት ነው። የአሁኑ አምላካቸው ግን ሚስት የለንም ልጅም የለኝም ይላል ብሎ ተናገረና ምን እያለ ነው? ኢየሱስ የተወለደው ከሚስት ነው እያለ ነው። በሌላ ቋንቋ ገብቷል የምልህ አግኝተሃል? መሱ ቤት መሳደቡ ነው እዛ ሰፈር ማለት ነው። እና እንደዚህ አይነት እጥመና ፈላይ የሆነ ከሚስት ነው የተወለደው። የድሮ አምላካቸው ሚስት ነበረው። አዎ ኢየሱስ ልጁ ነው ብሏል። ስለዚህ የድሮ አምላካቸው ሚስት ነበረው ማለት ነው። የአሁኑ አምላካቸው ግን ሚስትም ልጅም የለኝም ይላል ብሎ ሊያሾሙር ፈልጎ ነው። በነገሩ አልቻለበትም እንጂ አሰራሩ የማሾሙር አይነት ነበር፣ ግን አልተሳካም። ሰው በሌላ ቋንቋ ማርያም ሚስት ነበረች እያለ ነው። ኢየሱስ የተወለደው ከሚስት ነው እያለ ነው። እና እባካችሁ ወንጌል አንብቡ። ወንጌል ይለውጣል። አንብቡ ፕሊስ። መለወጥ የምትፈልጉ ሰዎች አንብቡ። ጠጅቱ ብራይ በቃ ማት ወንጌል አንዳንዴ በእውነት አይኑ በቃ ይሄ አልኮን ሲበዛ ጉበትን ብቻ አይደለም የሚነካው፣ በነገር ላይ የአእምሮ ክፍልን የሚነካልና አእምሮ ተነክቷል ብዬ የማስበው ደርሻለሁ። አሁን የሚጽፋቸው ነገሮች አሽሙር መናገሩ በቃ በስነ ጽሁፍ የሚችል ይመስለዋል፣ ንጽጽር የሚችል ይመስለዋል። ምንም ነገር ነው የማያውቀው ሰውየው። ንጽጽር የሚችሉ ወንጌል የሚችሉና ቁርአንና ሐዲስ የሚችሉትን ሰዎች ያባረራቸዋል። ሲጀመር ቦታ እንዲይዝበትም አይፈልግም፣ አካባቢ ላይ እንዲገኙም አይፈልግም። ይሄን ተናግሬያለሁ እኔ አይፈልግም።
እንዲታወቁ ቦታ እንዲተኩ እሱ በሌለበት ቦታ እነሱ እንዲጠሩ ምናምን አይፈልግም። በዛ ምክንያት ነው ሲያቦካው የምታየው። ነገረ መለኮትንም ከ3 ቀን በፊት እንደዚህ ቡክት አድርጎት እኛ አምላካችን አይን አለው ብለን አናይም እና ሲባል ግብረ አካል ነው የምንለው አለ። ምን አካል? ግብረ አካል አካለ ግብር ነው የምንለው አለ። ግብረ አካል እግዚአብሔር አካሉ ድርጊት ነው እያለ ነው። እንደዛ ነው። አሁን ይሄ ልከረ በለ ግብር የግብር ገብቶሃልና እኛ ለምሳሌ እግዚአብሔር ስንል አይን አለው እያልን አይደለም፣ ግን እንደሚያየን ለመግለጽ ስንል አይን አለው ነው ያኛ አካል የለውም። አካል የለውም፣ ግን ግብረ አካል ብለን የምንጠቀመው እኛ እግዚአብሔርን ለመግለጽ ግብረ አካልን ነው የምንጠቀመው አለ። ስለዚህ እንደ እንቁላል ሆኖ ማየት ይችላል ማለት ነው። አሁን በምኑ ነው አይን የለውም ነው ዋናው ፖይንቱ። አይን የለውም ግን አይን ለማስረዳት ስንል ደግሞ እግዚአብሔር አይን አለው ያ ያለው ነው። ሰማይ ዙፋኔ ነው ምድርም የእግሬ መረገጫ ነው ብሎ ሲል ምን ማለቱ ነው ታዲያ? እግዚአብሔር ምን ማለቱ ነው? እግር ቢኖረኝ ኖሮ ምድርን ረግጠ ነበረ፣ ግን እግር የለኝም፣ ግን ደግሞ ምድርን ረግጫታለሁ። ይሄ ነው እንግዲህ ግብረ አካል እኮ ነው። ለመርገጥ ማቴሪያሉ ያስፈልጋል አይደል? እግር ያስፈልጋል። ምድርን መርገጡን ይናገራል። አሁን ዙፋኑ ራሱ ያደርግለታል። አሁን እኮ አይን የለውም፣ አይን አለው ግን አይን የለውም፣ እግር አለው ግን እግር የለውም፣ አካል አለው ግን አካል የለውም ካልክ እኮ የሌለ ነገር ነው የሆነው። እግር የለውም ምድር ግን ረግጠዋል። እግሩ ግብረ እግር ይባላል፣ እግረ ግብር ይባላል በመመሪያችን መሰረት። ነገረ መለኮት እኔ ተመቸኝ። አይን የለውም ማየት ግን ይችላል። አይን የለውም አይኑ ግን አለው። አይነ ግብር ግብረ አይን ይባላል። እንደዚህ ነው የሚባለው። አታጣም። ካህናችን አእምሯቸውን እንደ ካርታ ቢፈውዘው ልጁ ነው ብሏል። ድሮ ሚስት ነበረው ነበር ብሎ የሚሳደብ ሰው ማርያም ሚስት እንደነበረች ከሚናገር ሰው ምንም አያጠብቁ። በነገራችሁ ላይ ጥንቃቄ ማድረግ አለባችሁ። እንደዚህ አይነት ሰው ከዚህ በፊት እኮ በነገር ላይ የመጀመሪያ አይደለም። ከዚህ በፊት ስለ ሥላሴ ሲያስረዳ መንፈስ ቅዱስና አብ ይጠብቃሉ አለ። ወልድ ሞቶ ማለት ነው። እኔ ምን ትዝ እንዳለኝ ታውቃለህ? ፒንኪ ዊንኪ ላላ ፒፕስ የሚባሉ አሻንጉሊቶች ነበሩ። ታውቃቸዋለህ? ፒንኪ ትተኛለች በጣም ብዙ ጊዜ እና ታቋታለህ። አሁንም ያ እና ብዙ ጊዜ ትተኛለች ፒንኪ ማለት ነው። እና ፔፕሲ ሄዳ ቀስቅሳ ምናምን ጠብቃ ነው የምታመጣት። ተያይዘው ነው የሚዘሉት፣ ተነጣጥለው መሄድ አይችሉም። ስለዚህ የተኛችሁን ጠብቀው ምን ብለው ነው እንትን እሱ ሲናገር እነዛ አኒሜሽን ነው የሚሊንግ ይሄ ሰውዬ ነገረ ድህነትን መማር አለበት፣ ነገረ መለኮትን መማር አለበት፣ ገበት ዶክትሪን መማር ትሪኒቲ መማር አለበት፣ ጥምቀትን፣ ቁርባን፣ ንስሐ የሚባሉ ነገሮችን የቤተክርስቲያን ስርዓቶችን መማር አለበት። 5 አዕማደ ምስጢራት እና 7 የቤተክርስቲያን ምስጢራት ብለው የሚጠሯቸው እነሱ ካልተማረ ይሄ ሰውዬ እንኳን ሌላ ሰው ራሱን የማያድነው ነው። ራሱን ማዳን አይችልም። ገባክ? ከሚጽፋቸው ነገሮች ራሱ እኔ በቃ ስቄ ድክም ብሎኝ ለጓደኞቼ ልክ ይላቸው። አሁንማ ትሬንድ እንዳደረግን ነው እኮ እስኪ የሚያስቅ ነገር እዚህ ነኝ ምናምን ይሉኛል። ወስጄ ምናምን ነው በቃ ገብቶ እኔ ተመቸኝ። አይን የለውም ግን ያያል። ምንድነው አካለ ግብር ነው ያልሽው? አካለ ግብር ግብረ አካል ነው የምንለው እኛ። ግብረ አካል ሙስሊሙን እኮ ሊያረቅበት እኮ ነው። ሙስሊሙ ልጅ ላይ ገባ። ለምሳሌ እኛ እግዚአብሔር አይን አለው ስንል አይኑ ያያል ማለት ሳይሆን አይን አለው የምንለው እግዚአብሔር ማየት ይችላል
ለማለት ሲሆን ግብር አካል ነው፣ አካለ ግብር ነው እንጂ እውነተኛ አይን አለው እያለን አይደለም ማለት። እግዚአብሔር መንፈስ ነው አለ። ዛሬ ደግሞ የድሮ አምላካቸው ሚስት ነበረው ማለት ነው ብሎ ማርያምን ሚስት አድርጎ አመጣ። ይህን ሁሉ ያወራው የአብ ልጅ ነው ብሎ ስለተናገረ ነው። እሱ ነው እንዲህ ያለው እሱ ነው ማ ጠጅቱ ብሬ ናት እንዴ? ኧረ ወይኔ ኧረ ወይኔ አምላካቸው ሚስት ነበረው። አዎ በቃ ይሄ ማለት አንድ ሙስሊም ልጅ እንዴት እንደቀረቀረበት ባለፈው ቪዲዮ መክፈት የሚችል ሰው ካለ ራሱ ባለፈውም እየለመንኩ ነበረ። ቅርቅር ነው ያደረገበት። አሁን ፖስት አድርጋለች። ገብተሽ ስክሪንሻት ቲክቶክ ላይ አንድ ቪዲዮ ሰርች ልመና ነው እየለመነች ነው። ልመና ነው። ሬይነር ይሄ በሐዋርያ ስራ ልነጻጸርም እንደማለት ነው አሉ። ገባል ምልህ እና ዙሩ እየከረረ ነው። እኔ ከዚህ በፊት ተናግሬያለሁ። ኦርቶዶክስ መሆን ማለት አንዱን ጥሎ አንዱን አንጠልጥሎ አይደለም። ኦርቶዶክስ ሆኖ ጸንቶ መቆየት የሚችል ሰው በኦርቶዶክስነቱ የማያፍር ቤተክርስቲያኗ የኔ ናቸው ንብረቶቼ ናቸው ለምና ላይ የሚሳደበው ብዬ የማልልበት ምክንያት እስልምና መሳደብ ከዚህ በፊት እንዳልኩ ስራው ስለሆነ ነው። ስራው ነው። ሰው በተመረቀበት ከሚሰራ ተሳድቦ ቁጭ ብሎ እንደዚህ ቢበላ ይሻለዋል። ምርጫው ነው። ሰው የመረጠው ነው የሚኖረው። ግን አይደለም ሙስሊሞችን ወደ ክርስትና ሊያመጣ ራሱ አልዳንም። እኔ የሚያሳስበኝ ይሄ ነው። ይሄ ልጅ አልዳንም። ያ ትንሹ ወንጌል በደንብ ያውቃል። ግን እሱን ራሱ ግራ እያጋባው ነው። ገባክ? ለምሳሌ ማለት ነው የሁለቱ ልዩነት ልንገርክ። ትንሹ ማለት ወንጌልን በደንብ ያውቃል። ፕላዲዮስ በደንብ ያውቃል። ግን ኦርቶዶክሳዊ አስተምሮ እንዲያስተምር አይፈቅድለትም፣ አይፈልግም። ምክንያቱም ጠጅቱ ብሬ የስላሴ አማኞች በሙሉ አንድ ነን ብሎ የሚያምን ሰው ነው። የማያውቅ ሰው ነው። ምልህ ለዚህ ነው የራሱን ቀኖናና ዶግማ ዶክትሪን አያውቅም። ልዩነታቸውን አያውቅም። ልዩነቱን ስለማያውቅ እኮ ነው ሙስሊም ሆኖ ሚስቴን ከሚገልብኝ፣ ሚስቴን ከሚቀማኝ፣ ንብረቴን ከሚቀማኝ ከሚገለኝ የወንጌል አማኝ እንደሆነ እመርጣለሁ ያለው እኮ ከዚህ በፊት እኮ ለዚህ እኮ ነው። እስቲ በኩል ምን እንዳደረገ ምን ነው ከሰዓት ወደ ሰዓት ከሰይፍ ወደ ሰይፍ እንደዛ ስላለ ነው። በስርዓት በውስጥ ሄደው ኮንፈረንስ አድርገዋል። ይሄ ነገር ወደ ሄደ ነው እኛ ልጁን አሳልፈን ለጠላት አንሰጥም ብለን ብንጠብቀው ጭራሽ እየሰበሰበ የመናፍቅ ዋሻ ውስጥ የከታቸዋል። ይሄ ከማን ወገን ነው አሉ ብታይ። ከዛ ያፈቀላጤው ችግር የለውም አሁን ለጠላት ደስ አይበለው፣ አሳልፈን አንስጠው፣ በሂደት እናስተካክሏለን፣ ተውት ቀሲስዬ ተብሎ ነው የተዉት። ደንግጠው ፌንትን ያደረጉ እንትን በማለቱ ራስም ነው መሰለኝ። በምን ዙሪያ ነው? በስላሴ ዙሪያ ነው አይደል? ፕሮቴስታንቶችን ጠይቁ ያለበትን ቪዲዮ ነበረ ሰምቼ ነበረ። አዎ እሱ የእሱ ቀን ደግሞ የሚገርም በቦታ ነበርኩኝና ሚዩት አደረገኝ፣ ሜንሽን አድርጌው። የዛን ቀን ደግሞ ጥያቄ ጠየቁት። ጥያቄውን ስለማያውቀው መመለስ በዚህ ዙሪያ ላይ የሚሰሩ ፕሮቴስታንቶች አሉ፣ ፕሮቴስታንት ላይ የሚሰሩ እነሱን ሂድና አናግሯቸው። ያው እኔን አትጠይቁኝ ነው። እኔን እስልምና የሚሰደብ ሲሆን ብቻ ጠይቁኝ ነው። ብዙ ሰዎች አሻሚ ሆነባቸው ሀሳቡ። አንዳንዶች ማለት የፈለገው እነ ጋዲሳን ነው እነ ልደተ ቃልን ነው። ፕሮቴስታንት ላይ የሚሰሩ ማለት ኦርቶዶክስ ክርስቲያን ሆነው ለፕሮቴስታንቶች ምላሽ የሚሰጡ ሰዎች አሉ።
እነሱ ጋር ሄዳችሁ ጠይቁ ነው ያለው። እኔ ደግሞ ነው አልኩ። ለምን እሱ በስላሴ አማኝ ነው የሚያምነው። ክርስቲያን ጥያቄ ካቶሊክን ቢመልሰው ፕሮቴስታንትን ቢመልሰው ኦርቶዶክስ ችግር የለበትም ሰውየው። አባባሌ ገብቷል እምልህ የስላሴ አማኝ በሙሉ አንድ ነው ብሎ የሚያምን ሰው ስለሆነ በክርስቶስ ክርስቲያን ከሆኑ አንድ ነን ብለን ስለሚያምን ልዩነት የለውም ለሱ እና የገዛ ወገኖቹ ግራ የተጋቡት ያኔ እንደዚህ አድርጓቸው ነው። መመለስ አይችልም። አንድ ቀን ሆናት ሃናን የኛ ዜና ክፍላችን ማለት ነው። አንድ ሰው ወፈፍ አድርጓን ነበረ። ገባ ሰምቼዋለሁ ጥያቄው። ቤቷ ገባን ለስላሴ እስልምና ሊሳደብ ነው የገባው። በቃ በሙሉ ትጥቅ ማለት ነው። ከዛ ስላሴ ረመረን እስቲ አለችው። ክላስ አለ ይልወጣል። እንዴት እንደሚሮጥ ስላሴ ሲለማ እንዴት እንደሚሮጥ ልነግርህ አልችልም። አንድ ቀን እልህ ይዞት አማራጭ አጥቶ ቢመልስ አብና መንፈስ ቅዱስ ይጠብቃሉ አለ ወልድ። ስለ ስላሴ ቢሞት ምንም የሚያውቀው ነገር የለም። ስለ ምንድን ነው በዚህ ጉዳይ ራሱ በምንድን ነው ልጁ ሲጠይቀው መጨረሻ ላይ አውርደው ቪዲዮ በነገራችን ላይ መመለስ ምንድን ነው ያደረገው? ሙሐመድ ግን ቁርአን ሲቀራ እንኳን አጋንንት እንትን ሊያደርጉ ይቀርና እንትን ብለው ከበውት ነበረ አለ። ያልገባው ነገር ምንድን ነው? በእስልምና አጋንንት ሙስሊም አሉ የሚል አስተምሮ ነው ያልገባው። ገብቶሻል? አምልኮ የሚፈጽሙ ቁርአንን በስነ ስርዓት የሚያነቡ የሚያዳምጡ በቁርአን የሚማረኩ አጋንንት አሉ የሚለውን አስተምሮ እንትን አላደረገው እና ሙሐመድን ቁርአን ሲያነብ በጣም ከበውት ሲያዳምጡት ነበረ ብሎ ነው ራሱን እንትን ያደረገው ማለት ነው። መሀይም ነው፣ ምንም አይገባው። እኔ በጣም ስጋት የሚሆንብኝ ምንድነው መሰለህ ሌሎች እንዳይሰሩ እንቅፋት ሆኖባቸዋል። በቃ ከዚህ በፊት እኮ የተናገርነው እኮ ነው። ሌሎች እንዳይሰሩ ወደ ንጽጽሩ እንዳይመጡ በስርዓት ምክንያቱም ሰው የሚያዳምጥ ሰው አለ፣ ከታች ነው ኮንፊውዝ የሚሆን ሰው አለ። ኮምፓራቲቭ አድርጎ የራሱን ገባክ ዲቤትም ዲባንክም ነው የማይችለው ሰውየው። ሁለቱንም ማለማቻል በጣም ከባድ ነው። አንድ ነገር ብቻ ነው የሚችለው። በቃ ጎግል አድርጎ ዳይፎቹንም ቀላቅሎ አውርቶ መውጣት ከዛ ራሱ ብቻ እንዲሰማ። ለዚህ ነው ሰዎች ሌላ ቦታ ሲሄዱ የሚናደደው የሚሳደበው። ለዚህ ነው አይወድም። ማንም ሰው ሌላ ቦታ ሄዶ ገስት ላይ ካየ ወይም ደግሞ ጓደኛሞች ሆነው ካየ ይናደዳል፣ ይሳደባል። ለምን? ልጆቹ በራሳቸው ወጥተው ታዋቂ እንዲሆኑ አይፈልጉም። ፎሎወር እንዲኖራቸው ኑ ጥያቄ መልሱ ኑ እዚህ ቦታ እንዲባሉ አይፈልጉም። አባባል ገብተዋል። እሱ ይሄዳሉ፣ ላይ ይቀመጣሉ፣ እሱ ስር ያገለግላሉ። ከዛ እሱ ከሌለ እነሱ የሉም አይነት ነው። በቃ የሚጃቸው ማበላሸት ነው ሁሌ ስራው። አሁን በደንብ ነግረውበታል። በነገር ላይ በጣም የወጣ በቃ ይሄ የወጣ ላፊ የሆነ ምቀኝነት ያለበት ሰው ነው። በጣም ጋብሮቭና ወፈፌ ሰው ስለሆነ ግድ ስለሌለው መስተካከል ያለባቸው እነሱም የተረዱት የገባቸው ነገር ይሄ ነው። አንድ ሰው እውቀት ካለው 7 ፎሎወር የሚኖረው 1000 ፎሎወር የሚኖረው የመናገር መብት አለው። ሴቶቹንም እኛ ነፃ አወጣናቸው። ቤቱ ደርድሮ ለእንትና 1% ለእንትና 2% ተሻለው እያለ በየቀኑ እየተሳደበ ነፃ አወጣናቸው እኛ ነን። አሁን ሴቶቹ አይሰደቡለትም፣ አይሰደቡለትም። በቁጥጥራቸው ስራ አውላቸው። በቃ ለምን? የህዝብ ቅምጥ እንደሆነ አውቀዋል። ተራጅ ሰው፣ ጥገኛ ሰው፣ ሆዱን መሙላት የማይችል ሰው ማንንም መንካት አይችልም። አሉ ግን አንዳንድ እንትኖች አሉ ገረድ ቆጠራ ላይ ነው በነገሮች ላይ እሱ ባለፈው እንዳልሽው ይመስለኛል ብዙ ሰው እየነቃበት ስለሆነ አንዳንድ ገረዶችን ሰብስበው የሱ ፕሮፋይል እንዲያደርጉ አድርጎ ገስት አስገብቶ እየመከራቸው በቃ እንደዚህ በቃ እናንተ በቃ የማንንም ምክር መስማት የለባቸውም፣ እናንተ ማንንም እንዳሰሙ የትም ቦታ እንዳትሄዱ አይነት ምክር ሲመክራቸው ነበር። እነሱ ምንድነው አገልጋይ ገረዶች እንትን ሪከርድ እያደረጉ የሚያወራውን ፖስት የሚያደርጉ እንደዚህ አይነት ነገር የሚያደርጉ ማለት ነው። ገብቶሻል? ያ እነሱ ምንድነው አዲስ ስለሆኑ እኔ አሁን እነዚህ ልጆች አደንቃት ጎበዝ ነው ማለት ነው። የሱን ፕሮፋይል አድርገው ሪከርድ የሚያደርጉ ፎሎወር ይኖራቸው መጀመሪያ ቢያንስ 50,000 ፎሎወር ይኖራቸው፣ ከዛም በላይ እድለኛ ከሆኑ ይኖራቸው።
ለመጪ ንጽጽር ለሚሰሩ ሰዎች ይጠቅማሉ። ገባክ? ይሄ ማህበራዊ ሚዲያ የኔ የምትለው እንትን አይደለም፣ አልጎሪዝም አይደለም። በእሱም በኩል አድርገው ፎሎወር ሰብስቡ። ግን ሰውየው አንድ ቀን ጥፋት ያጠፉ ቀን አውቶ ነው የሚጥላቸው። ለምን? ከዚህ በፊት በታማኝነት በጣም በጥንካሬ 2-3 ስራ እየሰሩ በቃ እሱም ታዋቂ ያደረጉ ገባክ? ፎሎወሩ እንዲበዛ ድምፁን እንዲሰማ ሁሉ ብዙ ነገር ያደረጉላቸውን ሴቶች ሰድቧል። እሱ ወንዶችንም ሴቶችንም እርግጥ አድርጎ ነው የሰደበው። ከቤተሰቡ ቀንሶ ልርዳህ ያለውን ሰውዬ አንተ ቀን ሰራተኛ፣ አንተ እኮ እኔን ልትረዳኝ አትችልም ብሎ የተሳደበ ሰው ነው። አስበው፣ የራሱ እንኳን ቋሚ ገቢ የሌለው ሰው ማለት ነው። እና ምንድነው እኔ ኤንቫይሮንመንቱን እንዲጠቀሙበት የምፈልገው ቦታውን የያዙትና ሪከርድ ያርጉለት፣ ፖስት ያርጉ ምናምን። አንዳንዶቹን አውርቻቸዋለሁ ምናምን ነገር እና እናውቃለን አሉኝ። ግማሽ የሚያውቁ ከሆነ ጉድ በጣም ጥሩ ነው። አጋጣሚ ደግሞ ቦታውን ታክተው ፎሎ ይሰብስቡ። ፎሎ አስፈላጊ ስለሆነ ለቪዲዮ ይስሩበት። ከዛ በኋላ እንደ ጋሬጣ የተጋረጠባቸውን ተስፋ ያስቆረጣቸውን ልጆች ወደ ሚዲያ ለመመለስ መስራት አለባቸው እንጂ አያውቅም። በቃ ምንም ወንጌል አያውቅም። ኧረ ምንም የሚያውቀው ነገር የለም። ይሄ ስከሳ በመሰዳደብ እኮ ነው። እንትን ምንድነው ድገምላቸው። ሬይነር ይደግ ነው እየተጓዘ ያለው ይሄ ሰው። ይሄ ሰውዬ አልኩህ እኮ ይሄ ሰውዬ ስራ ነው የያዘው። ስራ ነው በቃ ስራ ነው የሚሰራው። ገባ? ሽቀላ ስለ መድን አልዳነም። እሱ ራሱ አልዳነም። አሁን እኮ የኔ የሁል ጊዜ ጥያቄ ለዚህ ነው ኦርቶዶክስ ክርስቲያኖች፣ ማህበራዊ ሚዲያ ላይ ያሉ ኦርቶዶክስ ክርስቲያኖች ክርስትናውን የሚያውቅ እስልምና ላይ እውቀት ያለውን ሰው ማምጣት አለባቸው ወደ ሚዲያ። እነሱም እንዳይመጡ ነው ሁል ጊዜ እዛ ቤት የሚሄዱ ሰዎችን ይሳደባል አልኩ። ክርስቲያን ወንድም እህቶቻቸው ሆነው እስልምና ምላሽ የሚሰጡ በጣም ጎበዝ ልጆች አሉ። ትንሽ ፎሎወር ያላቸው ፎሎወራቸው ወይ 7,000 ወይ 5,000 ወይ 3,000 ምን ነው በጣም የሚያስደነግጥ። በጣም ብዙ ፎሎወር አላቸው ካልክ 30,000 አይሞላም። እዛ ቦታ ላይ እነዛ ልጆች ደግሞ ክርስቲያናዊ እውቀት ስላላቸው የወንጌል እውቀት ስላላቸው ሙስሊሞችን ለሚያነሱት ጥያቄ ገብተው ምላሽ ይሰጣሉ። እነሱን ተከትለው የእሱ ፎሎወሮች ከሄዱ ያብዳል ነው የምልህ። ቤቱን ከፍቶ 3 ቀን ነው የሚሄድባቸው። ይመርጣል። ገባህ? ምክንያቱም ሁሉም ነገር በሱ ነው የተነሱ ጥያቄዎችም ሀሳቦችም መልሶችም እሱ ቤትና በሱ ፈቃድ እንዲጠናቀቅ ወይም ደግሞ እሱ ገስት ይገባል የሆነ ቦታ። ለምሳሌ ያየሁትን ልንገርህ። የሆኑ ሰዎች ሰብሰብ ይሉና እንደ ቀልድ ቤት ወጥተው ምናምን ነገር ያወራሉ። ከዛ ወደ ንጽጽር ይቀይሩታል። እና የሆነ የወንጌልም የእስልምና እውቀት ያለው ሰው ከገባ ከየት መጣ ስትል ሮጦ መቶ ገስት ላይ ታገኘዋለህ። የሰውየውን እንትን ለማደብዘዝ ማለት ነው። ገባህ? አሁን ልጁ ብቻ ነው የሚያወራው። ይሄ ልጅ ለካ ወንጌል ያውቃል፣ ይሄ ልጅ ለካ እስልምና ያውቃል ብለህ ሪከመንድ ልታደርገው ነው፣ የሆነ ቦታ ልትፈልገው ነው ያለች። ልክ ልጁ እንዳይሰማ ከፈለገው ይመጣና ድብልቅልቅ አድርጎ ተሳድቦ የልጁን ድምፅ ውጦት ሞዴሬተር ተቀብሎ ምናምን ሁሉም ሰው የእሱ ተከታዮች ፎከሳቸው ስለሆናል ያኛው ልጅ ይወጣል ማለት ነው። ገስተለቁ ፍርሃት አለበት። የእሱን ቦታ የሚተካ ሰው ከመጣ ጥቅም ይጎልብኛል የሚል ፍርሃት ስላለበት ተከታዮችን በጣም ነው የሚጎዳው። በጣም ነው የሚጎዳው። ተከታዮቹ ሞራላቸውን በጣም ነው የሚሰብረው። ሴቶችን የሚሳደባል፣ ወንዶችን የሚሳደባል። የእሱን ፕሮፋይል ያደረጉ ሰዎች የእሱን ሪከርድ መልቀቅ ያለባቸው። እሱ ቤት ታብታብ ነው ማድረግ ያለባቸው። እሱ ሲፈልግ ነው ምላሽ መስጠት ያለበት። ይሄ የሚያሳይ ቢዝነስ ነው። ልክ ነጋዴዎች እንደሚቀናኑት ራሱ ይቀናል። እና ለጽድቅ ብለው ደግሞ አሉ እውቀቱ ስላላቸው ክርስትናቸውን መልሰው በደንብ የሚያውቁ ማለት ነው። ለምና ላይ የተነሱ ጥያቄዎችንም ኮምፓራቲቭ አድርገው ይወጣሉ። አቅሙ አላቸው ዲቤትን ዲባን ማድረግ ማለት ነው። ጀለስ ግን አንድ አቅም ነው ያለው። እሱም ተሳድቦ ዘባርቆ ቤቱ ነው። ሌላም ቦታ ገስት ከሄደ ሌላ ሰው አያወራም። ኢቭን ሚዩታቸውን አንስተው ካወሩ ላውራበት ሚዩት አድርጎ ካልሆነ ልውጣ ነው የሚሉ። ጸጥ ነው የሚሉ። ቢሳሳትም ተሳስታለሁ የሚሉ የለም። እና እንደዚህ ስለሆነ ይሄ ሰውዬ እንዲድን ነው እንፈልጋለን እኛ። መዳን አለበት። ነገረ ድህነትን አስተምሩልን እባካችሁ፣ ነገረ መለኮትን አስተምሩልን። ከምንም በላይ ደግሞ የኢየሱስን የአዲስ ኪዳን ባህሪያቶች አያውቅም። አሁን ኢየሱስ ሲያይበት የነበረው አይን የምን አይን ነው የሚባለው? አይን የለው ግብር። በሶስት አምላክ አንዱ አምላክ የተባለለት ኢየሱስ 33 ዓመት ያየበት አይን የግብር አይን ነው የሚባለው።
የምሬን እኮ ይስቃል። እኔ የመጨረሻ ስቱፒድ ነው። ሴቶቹ ይሆኑታል ነው የምልህ። እነሱ በኮይን ብቻ ሳይሆን የሚተዳደረው በነገሮች ላይ በውስጥም በጣም እንትን ስለሚያደርጉት አንዳንድ ሴቶች በጣም ትውልድ እያጠፋ ነው። እና ሲናገር እንደነገርኩ ነው። ሲናገር የሚናገረውን አያውቅም። አሁን የጻፈው ነው የምልህ ቴሌግራም ላይ ኢየሱስ ልጁ ነው አለ። ለካ የድሮ አምላካቸው ሚስት አለው ብሎ መናገር ማለት የማርያምን ክብር የሚነካ ነው። የኢየሱስ እናት ማርያም ናት እና ማርያም ሚስት ነበረች እያለ እየተሳደበ ነው በነገር ላይ። ከምን አንጻር እንደተናገረው አሁን ገባኛው። ገብቶሃል? የሆነች የተናገረበት ምክንያትማ ንጽጽር እያደረጉ ነበረ። የኛ ሊቀ ካህን እያወሩ ነበረ። አብ ልጅ አለው ልጁም ኢየሱስ ነው ብሎ ተናግሮ ነበረ። ገባክ? በያህዌ ዙሪያ ለሱ ምላሽ መስጠቱ ነው። ከዛ ቴሌግራሙ ላይ ሄዶ ኢየሱስ ልጁ ነው አለ። ይሄ ማለት የድሮ አምላካቸው ሚስት ነበረው ማለት ነው። የአሁኑ አምላካቸው ማለትም ቁርአን ላይ ያለው በፊት አምላካቸው ብሎ የመጽሐፍ ቅዱስ ነው። አብ ልጅ አለው ማለት ሰው በአብ አምኖ ነበረ እና የኢየሱስ እናት ማርያም ሚስት እንደነበረች ነው እየተናገረ ያለው በነገር ላይ። የአብ ሚስት እንደነበረች እና ከአብ ኢየሱስን እንደወለደች ነው የሚያወራው ጽሑፉ። እንደዛ ነው እያወራ ያለው። ስለዚህ አሁኑ አምላካቸው ማለትም በእስልምና ግን ሚስትም ልጅም የለኝም እያለ ይናገራል ብሎ መናገሩ ነው። በሱ ከዚህ በላይ ማግኘት ግን የኦርቶዶክስ አስተማሪዎችን ለነሱ መልስ እየሰጠ አንድ ሰው በዚህ ልክ እንትን መልስ ቢሰጥ ከሆነ ቢሆን ኑሮ ቆሞ አይሄዱም እኮ በነገሮች ላይ አይደል? አሁን ሙስሊሞች የኦርቶዶክስ ቤተክርስቲያን አስተማሪዎችን ለነሱ መልስ በመስጠት እነሱ በሚያስተምሩት እንትን እያደረጉ መልስ እየሰጡ እንትን ስብከት ቢሰብኩ እሱ እንደሚያደርገው ማለት ነው እንዴ? ምንም ቀና ብለው የሚሄዱበት እንትን የለም ማለት እኮ ነው። በድርሳና በገድላት እኮ ነው ሰውን ያጀዘቡ። እንዴት አድርገህ ይሄዳል? የማርያምን ሚስት ነው እያልክ እየጠራ እንግዲህ ኢየሱስ የአብ ልጅ ነው ብለህ ተናግረህ ሚስት ነበረው እኮ ካልክ አብ ከማርያም ነው የወለደው፣ ማርያም የአብ ሚስት ናት እያልክ እያወራህ እኮ ነው። እንዴት ነው ከእንደዚህ አይነት ሰው ጋር የምትነመተል? ይህ ሰውዬ አያውቅም ብለን ስንናገር እኮ በማስረጃ ነው። ከራሱ ሀሳብ ተነስተን እኮ ነው። ማፊዙ ነው ደግሞ የሚሱቅ ኢሞጅ ምናምን ይጠቀማል። የሚሱቅ ኢሞጆች ምናምን ደግሞ ይጠቀማል። ሌታ ነው ቢያስቅ የሚሱቅ ኢሞጅን አይጠቀማል። ውሸት ላይ የተገነባው ግንብ ከኛ ነው የወሰደው እሱ። የሆነ ሰዓት ላይ ውሸት ላይ የሚገነባው አሸዋ ላይ የሚገነባው ተረት ላይ የሚገነባው ምናምን ብለን ስንደጋግም ነበር። አንድም ኢጃባ አድርገው ፖለቲካ ይሰራሉ የሚለውን ወስዶታል ራሱ። አሁን እንዴት ነው እኛ ስንል የነበረው ክርስቲያን ሴቶች አረብ ሀገር ላይ ያሉ ክርስቲያን ሴቶች እዛ ሀገር ሲሄዱ የሚለብሱት ኢጃባ አለ አይደል? እንደ ሀገሩ ህግ አይደል? እሱን ለብሰው ቪዲዮ ይሰራሉ። ስናውልቀው ደግሞ መስቀላቸውን አንጠልጥለው ቪዲዮ ይሰሩና ከጨለማ ወደ ብርሃን እያሉ ቪዲዮ እንትን ፖለቲካ ይሰራሉ ብለን ስንል ሙስሊሞች እንደዛ ያደርጋሉ ብለው አመጣው። አሁን እንዴት ነው ሙስሊሞች እንደዛ አድርገው ፖለቲካ ሊሰሩ የሚችለው? እንዴት ሙስሊም ሴት በሂጃብ ፖለቲካ ትሰራለች? ሙስሊም ሴቶች ሂጃብ እየለበሱ ፖለቲካ ይሰራሉ ብሎ እንትን አደረገ። እኔ በጣም ነው የመጨረሻ የወደቀ የገማ ሰው እንደሆነ የተረዳሁት በዛ ነው። ገብቶሻል? ለካ ከታች ቁጭ ብሎ ያዳምጣል ነው አረጋል አለንና ግሩፕ አለን። በቃ በጣም ነው መዝናናው። አሁን እኔ በቴሌግራም ላይ የሁሉንም የቴሌግራም ፔጅ በቀን አንድ ጊዜ ቼክ አደርጋለሁ። መጀመሪያ የምገባው አኬ ጋር ነው። እኔ አኬ መምህሬ ነው። እዚህ ቤት አኬን ክፉ ደግ እንዳትነጋገሩብኝ። በቃ አንጠሌ ነው የሚሆነው። እንቁራሪቱን ነው አኬ ፔጅ ላይ እንቁሬው ነው ያንጉርህ አባቴ አምላክ ለምን ይዘህ ከሄደህ ትወጣለህ?
የፍቅር ግጥምህን ይዘህ ከህይወቴ ተወጣ እንጂ አካልዬን እኔ ፊት መናገር አይችልም። አካልዋን እናትናገር እና እሱ ፔጅ እገባለሁ፣ ከዛ ዋሂድ ቤት እገባለሁ፣ ከዛ ሳላህ እገባለሁ፣ ከዛ ዲያቆናቱ ጋር እንደዚህ እገባለሁ። የፕሮቴስታንቶች አንድ አራት ገብቼ መጨረሻ ላይ ደግሞ የጠጁት ብሬ እንገባና የጠጁት ብሬ የምገባ ዋትሳፕ ግሩፕ ላይ ለመላክ ነው። በቃ ይጠብቁኛል በስርዓት። አውሮፓ ዛሬ ምንም የለም እንዲልኛል እዚህ ቲክታክ ላይ የሚያሉት ዋትሳፕ ላይ የሚያሉት እና እሺ ገብቼ ፈልጌ ልምጣ እላችኋለሁ። ደግሞ አገኛለሁ። የሚገርም ነገር ገብቼ ፈልግ ሰረን ምክንያቱም በምትማርበት ነገር አለን ፖስት የሚያደርገው እሱ። አሁን የኡስታዝ ወሂድ የቴሌግራም ፔጅ ላይብራሪ ነው የሚመስለው ፍቅርዬ። ውይ በጣም ከባድ ነው። አየዋለሁ እኮ ማይ ጋድ በጣም ነው የሚደንቀኝ። በቃ አርብ ወደ ላይ አንብበህ ምናምን ብላ የምጨርሳቸው አይደሉም እና ቮይስ በየማሉ ያስቀምጥ ምናምን በቃ በጣም ነው ደስ የሚለው። በጣም ጎበዝ የነገረ ድህነት ምናምን ነገር ስለ ጥምቀት፣ ስለ ንስሐ፣ ስለ ቁርባ ምናምን ደግሞ የሚያስተምሩ ሌሎች ደግሞ ኦርቶዶክስ ልጆች አሉ ቴሌግራም ቻናል ያላቸው የወንጌል አማኞችም እንደዛ። ከዛ መጨረሻ ላይ ፈን የማደርገው ይሄ እንደ ኮፊ ታይም እሱ ፔጅ ላይ ገብቼ ነው ስቄ ተዝናንቼ ምናምን ግሩፕ ላይ ልኬ ምናምን ነው የምመጣው እና በጣም ነው የምዝናናው እኔ። ይበል የሚያሰኝ ነው ትላለክ። ማርያም ያሳዝናል ብሎ ከመጥራት በላይ መህይም እናት። አሁን ከባዱ ነገር ኢየሱስ ሰው ብቻ ነው ብለው አያምኑም አይደለ? ፍጹም ሰው ፍጹም አምላክ ብለው ነው የሚያስተምሩት። እንደዛ ነው አስተምራቸው። ከሶስቱ አምላክ አንዱ አምላክ ብለው ነው የሚጠሩት። አንዱ አካል አምላክ ነው፣ መንፈስ ቅዱስም አምላክ ነው፣ ወልድም አምላክ ነው። ከሶስቱ አምላክ አንዱ አምላክ ተብሎ 33 ዓመት ሲኖር የነበረው እጅግር ምንድን ነው የሚባለው? ራሱ ነው እንጂ ሶስት አምላክ የሚባል ራሱም የለም እኮ ራሱ አምላክ አንዱ አካል የአንድ ምንድነው የሥላሴ አንዱ አካል የአንዱ አምላክ አንዱ አካል የግብር አይን አሁን ምንድነው የኢየሱስን አይንና እጅ ጠይቀው ክርስቲያኖች አይነ ግብር ምንድነው? ኢየሱስ የፈወሰበትን እጅ የተናገረበትን አፍ ያየበትን እነዛ ደዌያንን የሚፈውሱ የኢየሱስን የተዋቡ ሩህሩህ አይኖች ምን ብለን ነው የምንጠራቸው? እሱ አስተምሮ ኢየሱስ አምላክ አይደለም እያለ እኮ ነው። በነገርሽ ላይ አምላክ አይታየም። አይን ስለነበረው አምላክ አይደለም። አይኑ ምን ያደርጋል? እንቁላል አደረገው እኮ ታውቃለህ። አምላካቸው እንቁላል ለዛው ማይታይ እንቁላል ምንም ነገር የለውም ግን ያያል። እንቁላሉ ራሱ አይታይም፣ በፊዚካል ደረጃ አታየውም። ሰው ጎዝ እንቁላል ትውራ እንቁላል በጣም ግራ ገባኝ። በህይወቴ ቸግሮኛል ያስባላ። አሁን እንቁላሉም ራሱ አይታይም። ገባኝ። ያየው የለም ብሎ ተናግረዋል። አያይም አይታይም። ሰው ስውረ እንቁላል እጅ የለውም፣ አይን የለውም፣ እግር የለውም ግን ይረግጣል፣ ይራመዳል። አይን የለውም ግን ያያል፣ ጆሮ የለውም ግን ይሰማል። ችግሩ እኮ መስማቱ አይደለም። ችግሩ እኮ ሲሰማም አለማየትህ ነው። አሁን መዝሙረ ዳዊት ወደቀ ማለት ነው። ምክንያቱም መዝሙረ ዳዊትን ካነበብክ ስለ እግዚአብሔር አይኖች በደንብ ነው የሚናገረው። እግዚአብሔር ስለሚሰማው፣ እግዚአብሔር ስለሚመሰክር፣ እግዚአብሔር ስለመርዳቱ በደንብ ነው የሚናገረው። እና አሁን የእፎይ አምላክ እኔ የእፎይ ብያ፣ ምክንያቱም እንደዛ አይደለም ኦርቶዶክስ የምታስተምረው ስም ማጥፋት እንዳይሆንብን ነገረ እንቁላል ነው የጠጅት ብሬ። ምክንያቱም ቤተክርስቲያን እንደዛ አይነት አስተምሮ የላትም። በስላሴ ዙሪያ ላይ እንደውም በደንብ ከሚያስተምሩት አንዱ ኦርቶዶክስ ቤተክርስቲያን ናት። በደንብ አወራርተ ተንተና እንዲህ የሚባላል የሚያስተምር የሚያስብል ቃላቶችን ነው የሚጠቀሙት። የእሱ እኮ የእሱ የከፋ ነው። ስለዚህ አሁን የእሱ ይሄ የእሱ ስላሴ የእሱ አምላክ ስውረ እንቁላል ነው። ነገረ እንቁላል ወስውረ እንቁላል። በቃ እንደዛ ማለት አለባቸው። እዛ የሚገቡ ሰዎች ካሉ የእንቁላል አምላክ እየተባለ በቃ ግብረ እንቁላል እየተባለ እንትን መደረግ አለበት። አምላክ አይን የለውም ግን ያያል፣ እጅ የለውም ግን ይጨብጣል፣ እግር የለውም ይራመዳል። እንቁላሉ ራሱ አይታይም።
ለምን እንቁላሉ በራሱ የሚታይ እኮ ነው። ገብቷል? አሁን እንቁላል ሲባል ከእንቁላሉ ውስጥ ያለው አስኳል አሁን እኮ የእሱ የእግዚአብሔር አስተምሮ እንቁላሉ ውስጥ አስኳል አለ አይደለ? አንተ አሁን አስኳል እንዳለ ታውቃለህ። አስኳሉ አይታይህም። አስኳሉ እኔን ያየኛል፣ አስኳሉ ይሰማኛል። እንቁላል ውስጥ ያለው አስኳል እግር አለው፣ እግሩ መሬትን ይረግጣል። ከዛ ደግሞ ዙፋኑ ሰማያት ነው ብለህ እንደማስተማር ነው። አጽፈሽዋል። እንቁላል ራሱ እግር አለው። እንግዲህ እግር አለው ከተባለ ይረግጣል፣ ይራመዳል ማለት ነው። ራሱን እያንከባለለ ማለት ነው። እንደዚህ እየተገለባበጠ ምናምን እግር ከሌለው እንደ እባብ እየተሳበ ነው። ነገር እንቁላል የምር እኔ እንዲህ አይነት ያስተምር ሰምቼ ነው ባላውቀው። ዞሮብናል። አልገባንም። በዛ ላይ ማርያምን ሚስት ናት እየጠራ ይህ በጣም ኦርቶዶክሶችን የሚያስቆጣ ነውር ነው በእውነት። ኦርቶዶክስ ክርስቲያኖች በማርያም ስተመጣባቸው በጣም ክፉኛ ስለሚያዝኑ ያሳዝኑኛል። ክፉ ጭራሽ የእግሬ መረገጫ ነች ብሎ እንትን እያለ መደር እግር የለውም ይላሉ ሰዎች ተነስተው አይን አለው ነገር አይን ነው እንጂ ተሳቢ ነው። የእሱን እውነት የእሱን አስተምሮ እንቁላል ብቻ ነው የሚገልጸው። አሁን ገብታችኋል። ግን ደግሞ እንቁላሉን እናንተ እንደምታዩት አይደለም። እንቁላሉ አሁን ችግሩ እሱ አይታይም ብሏል። ማንም ያለው የለም ብሏል። ስለዚህ አሁን እንቁላሉን ስታየው የሚታይህ እንቁላል ያ ሞላለው እንቁላል ነገረ እንቁላል ነው የሚባለው። ችግሩ ከእንቁላል ውስጥ ያለው ነው ዋናው። አሁን የህዝብ ቅምጡ አምላክ አስኳሉ ነው። እዛ አስኳሉ ውስጥ ያለው ወደ ውጭ ያያል፣ አንተ ወደ ውስጥ አታይም። ወደ ውስጥ ይረግጣል፣ ሲረግጥ አታየውም። ይሰማሃል፣ ሲሰማህ አታየውም። ጆሮውን ማየት አችልም። ጭራሽ እነሱ እንደ እንቁራሪት በአይናቸው ነው የሚሰሙት ብለን ስንል አምላክም በአይኑ ነው የሚሰማው ብለው ሊያመጡ ነው። ለነገሩ አይንም የለውም እኮ ራሱ። ምን እያወራው ነው? አይንም የለውም። ያ ያለ የለውም። ወጣ እንዴ ሬይነር አለ እኮ ያላሳየን እንትን ያልተጨረሰ ቪዲዮ እኮ አለ እኮ እንትን መሰለኝ ወጣው አለ ሊያደርግ መሰለኝ ወጣ ይተና እና እንደዚህ አይነት ሰው ነው እንግዲህ ያስቃል። ወጣው አይ ነቅተዋል። እኛ ስራችንን ጨርሰናል። መንቃት አለባቸው። በጣም ጎበዝ ልጆች አሏቸው። ለእነሱ መድረኩ መለቀቅ አለበት። ካልሆነ ግን ነገረ እንቁላል ብለን እንደ አዲስ እንግዲህ ለንጽጽር እናቀርባለን። እኛ ኧረ እስኪ እንቁላል እንትን ላድርግ እስኪ ቆይ ግብረ አካል አለ የአካል ግብር ቆይ ማመጣለሁ አንዴ አመጣለሁ። ባለ አይን እንቁላል ነው የማመጣው። እንደውም እንቁላልም እኮ አይን አላት። እስቲ ባለ አይን እንቁላል አምጣ። አመጣለሁ ከነ እግሯ ራሱ አመጣታለሁ። ቆይ ያቺ ጠፋቸው ተስፋ ቆረጠቻ። እሷ እኮ ታውቃለህ አገር ቤት ገባሁ ብትል ግማሽ ቪዲዮ ብትለቅ ከወገብ በታች ብትለቅ ከወገብ በላይ ብትለቅ ሙስሊሞቹ ሲረሷት ሙሉ በሙሉ መጣች እኮ። ማነች እሷ? የጠጁቱ ብሬ ፈንገሷ ናት። ፈንገሷ ኦብቪየስሊ ሰው ነህ። ሰው እግር እንዳለ አውቃለሁ እና አንተን ማስረዳት ስፈልግ ሁለት አይን አለው፣ ሁለት ጆሮ አለው፣ እግር አለው ብዬ እናገራለሁ። ያ አንተ ሳትሆን አንተን ማብራራት የሚችል ምስል ነው ማለት ነው። ገባህ አባባሌ? ሰው መጠኑ ይዘቱ ሊለያይ ይችላል፣ ግን በእርግጠኛ ነኝ አሁን የስላሴ ፒክቸር እጅ አላቸው፣ እግር አላቸው፣ አይን አላቸው፣ ፂምም አላቸው። አባባሌ ገብቷል? ስለዚህ እግር ከሌላቸው፣ ፂም ከሌላቸው፣ አይን ከሌላቸው ምስሉ ራሱ አስፈላጊ የሌለ ነገር ላይ ነው ምስል እየሰጡ ያሉት። ምን ያደርጋል?
አዎ አይ አይን አለው ግን እንደዚህ አይነት አይን አይደለም ከሆነ ምን አይነት አይን ነው ነው ጥያቄያችን። አይን የለውም ከተባለ ግን አይን የሌለው ነገር ላይ የአይን ምሳሌ መስጠት ራሱ አስፈላጊ አይደለም እኮ። እሱ እኮ እንደዛ ነው ያለው። እግዚአብሔር ያያል እንላለን እንጂ አይን የለውም። እሺ ቆይ በሁለተኛው እንትን ከፍተዋለሁ። አሁን እዚህ ጋር ነው በተግባር ነው። እኛ በቃ እናሳያቸው ገብቷችኋል እምላችሁ ሰው። ስለዚህ እኛ የህዝብ ቀመጥ እያለን ስንጠራቸው በምክንያት ነው። ምንድን ነው ስትላቸው ከዘመናት በፊት የሸመገለ የሚለውን ለማሳየት ነው ይለዋል። በቃ ይሄ የእፎይ አምላክ ነው። ይሄ ትክክለኛ የህዝብ ቅመጥ እፎይ አምላክ ነው። አሁን ይሄ አይን ይታያችኋል አይደል? ግን ከአስኳል ውስጥ የሚወጣ አይን ነው። ቅንድቡ ይታያችኋል አይደል? ግን ነገረ ቅንድብ ነው። ይሄ ግብረ ቅንድብ ይባላል። ግብረ አይን፣ ግብረ ቅንድብ፣ ግብረ እግር። ይሄ እግሩ ራሱ ግብረ እግር ነው። ቆይ በሌላ ሀሳብሽን የሚገልጽ ሌላ እንትን ላሳይሽ። ቆይ እንደዚህ ቆይ አየሽው? ይሄ ነው ትክክለኛ የእፎይ አምላክ ግብረ አካል ያለው። በቃ ይሄ ነው። እጅ አለው። ምንድን ነው መያዝ ይችላል፣ መጨበጥ ይችላል። እጅ የለውም። ማየት ይችላል፣ አይን የለውም። መስማት ይችላል፣ ጆሮ የለውም። የእፎይ አምላክ ይሄ ነው። በቃ ግብረ አካል፣ ግብረ እንቁላል፣ ዘመን ከባለል በዘመኔ ሙሉ ነው ማረሳው ነው ደግሞ ኮስተር ነው የሚያወራው። ማህይም እኮ አይነው ትልቅ ነው ያለው መውጣት ነው። በቃ ይሄ ትክክለኛ ይሄ የኦርቶዶክስ አስተምሮ አይደለም። በነገራቸው የኦርቶዶክስ እንደዛ ተስተምሮ ስለሌላት ይሄ ብቸኛው የህዝብ ቅምጥ እፎይ አምላክ ነው። ምክንያቱም የኛ አምላክ ብሎ ነው ለሙስሊሙ ሲናገር የነበረው። ግብረ አካል ነው ያለው፣ አይን አለው ግን አያይም፣ ያያል ግን አይን የለውም። አይን አለው እንላለን ግን አይን የለውም እያለ ያስተማረው እሱ ስለሆነ ይሄ አምላክ የእፎይ አምላክ ተደርጎ 595 ሰው ባለበት ተሾሟል። ምክንያቱም እኛ ይሄንን አምላክ ፈልገን ያገኘንበት ምክንያት እግዚአብሔር አካል የለውም። የእግዚአብሔር አይን አይደለም። እኛ ለምሳሌ አለ ነገር አካል ብለን ነው የምንጠቀመው። ኖ ነገር አካል አይደለም፣ ግብረ አካል ብለን ነው የምንጠቀመው። አካለ ግብር አለው ብለን ነው የምናምነው ብሏል። ስለዚህ ይሄ አካለ ግብር የተባለ እንቁላል ነው። አሁን አይኑ እናንተን እያያችሁ እናንተ አሁን አይኑን እያያችሁ ነው አይደለ? ግን አይኑን አይደለም እያያችሁ ያላችሁት። እሱ ነው እያያችሁ አይኑ ያለው አስኳል ውስጥ ነው።